ልጅን ሳቲስፋክሽን ላይ ለማድረስ ውስጥ ድረስ መግባት የሚያስፈልግበት አይነት ሲቹዌሽን ዲፍረንት አይነት ኦርጋዝም ነው ያላት ሴት ልጅ። ክሊቶሪያል አለ፣ ጂ ስፓት አለ፣ ኦር ቫጃይናል አለ። ሶስት አይነት ፔኔትሬሽን፣ ሶስት አይነት ስቲሙሌሽን አለ። የብልት ማሳደጊያ ምናምን እየተባሉ የሚተዋወቁ ነገሮች አሉ። ኢዛት ሪል ሳይዝ ማተር አያደርግም እኮ የሚባለው ነገር በስነ ስርዓት የሆነት ነው። ሶ በአጠቃላይ በተፈጥሮ የተሰጠንን ነገር እንዴት አድርገን እንጠቀመው የሚለውን ማሰብ የተሻለ ይመስለኛል። አቦርሽን እንግዲህ እንደ ወንጀል ነው አይደለ? ሶ አሁን 5 ሴት መጥቶ ከ5ቱ 3ቱ ተደፍረው አቦርሽን ፈልገው ከሆነና 2ቱ ሳይደፈሩ ቢሆን 3ቱን ላለመጉዳት ስትል ለ5ቱም እርግጠኛ ሆኜ የምናገረው ለአርግዝና ለሚያቦርት ተብሎ አያውቅም። እንትን ላይ ኦንላይን ሾፒንግ ምናምን ተብሎ ለምሳሌ በ7 ቀን የብልት ማሳደጊያ ምናምን እየተባሉ የሚተዋወቁ ነገሮች አሉ። ኢዛት ሪል በሕክምናው የለም። ብልት ማሳደጊያ ሰርጂካል እንትኖች አሉ፣ ቀዶ ጥገናዎች አሉ። እሱኛ ሀገር የሉም። ሶ 2 አይነት ቀዶ ጥገና፣ ምንም አይነት ኪኒን ግን የለም። ኪኒንም የሚቀባም ኪኒንም እንዳለ ውሸቶች ናቸው። ይሄንን እንትን ብትሉ 3 እጥፍ ያሳድጋሉ ነው። ከዛ ላይ የሆነ ፎቶ ያስቀምጣሉ። ኤቭሪባዲስ ላይክ ዋው ኖ እነዚህ እንዳለ እንትን ነው። ላይክ ሌጂቲሜትሊ 100% እርግጠኛ ሆኜ ልነግርህ የምችለው ነገር በኪኒን በመድኃኒት በሚቀባ አይስተካከልም። የለም በቀማቹን አውጡ የለም። አንደኛ ደግሞ ይሄ እንትን የሚባለው አባባላውን እኮ ይሄ ሳይዝ ማተር አያደርግም እኮ የሚባለው ነገር በስነ ስርዓት የሆነት ነው። ቅድም እንዳልኩ ሴት ልጅን ሳቲስፋክሽን ላይ ለማድረስ ውስጥ ድረስ መግባት የሚያስፈልግበት አይነት ሲቹዌሽን ዲፍረንት አይነት ኦርጋዝም ነው ያላት ሴት ልጅ። ክሊቶሪያል አለ፣ ጂ ስፓት አለ፣ ኦር ቫጃይናል አለ። 3 አይነት ፔኔትሬሽን፣ 3 አይነት ስቲሙሌሽን አለ። ለክሊቶሪያል ምንም አይነት ፔኔትሬሽን አያስፈልግም። ኤክስተርናል ላይ ነው ያለው። ሶ ኮሚኒኬት እያደረጉ 80% በጣም ሴንሲቲቭ ኤሪያ ነው። ሶ ኮምፔር ለማድረግ ወንድ ልጅ ቪዥዋላይዝ ለማድረግ እንዲመቸው ክሊቶሪስ ማለት ላይክ 8000 ምናምን ነርቭ ኢንዲንግ ነው ያለው። ሶ አናቶሚክሊ ከወንድ ብልት ጫፍ ጋር ሲሚላር ነው። በጣም ብዙ ነው 8000 but then people are like where is the G spot? ይሄኛው ፊት ለፊት ነው ያለው the most sensitive area ምናምን እየተባለ ሶ 8000 ነርቭ ኢንዲንግ ነው ያለው ማለት basically similar to የወንድ ልጅ ብልት ቲፑ ፓርት ሶ ሲሚላር የሆነ ስቲሙሌሽን ነው የሚፈልገው ማለት ነው። ሶ how would you treat it የሚለው በጣም ሴንሲቲቭ ስለሆነ how you would treat የራስህን ትሪት የምታደርግበት መንገድ እንደዛ ማድረግ ሴትን ሳትስፋይ ማድረግ ይቻላል። ከዛ ውጪ ሳይዝ ማተር አሁን ሴት ልጅን እርጋታ ማግኘት የሚያስችል ከሆነ ምን ያደርጋል? ተቀባ ሶ በሰርጂካል ውጭ ሀገር ያሉ ትሪትመንቶች አሉ፣ የራሳቸው ሳይድ ኢፌክት አላቸው። አንደኛው ሊጋመንት ማላቀቅ አይነት ነገር፣ ሊጋመንት ታላቀቅ ረዘም ማለት አይነት ነገር ይኖረዋል። ግን ኪፕ ኢን ማይንድ የሆነ ነገር ዘጋ ካላቀቅ ብልት የመቆም ችግር ያጋጥማል። ሶ እሱ ላይክ ረዘመና if it doesn't work what's the point? ምንም ጥቅም ከሌለው ሶ ሪስክ አለው። ሶ ስናት ሪስኩና እንትኑ ምን ያህል ይመጣጠናል እንጂ ውጭ ሀገር የሆኑ አንዳንድ ቦታዎች የሚሰሩ አሉ። አሁን በቁመት ደረጃ ከሆነ ሊጋመንት ማላቀቅ አለ። ቲክነስ ከሆነ ደግሞ ፋት ኢንጀክሽን አለ። ሶ ፋት ኢንጀክሽን ደግሞ ጀስት ከሆነ ቦታ ላይ ፋት ይወሰድና እዛ አካባቢ ኢንጀክሽን የመደረግ ነገር አለው። ከዛ ግን ሰውነትህ በሆነ ሰዓት እንትን ማለቱ አይቀርም። የሆነ ቦታ ላይ ሽብሽብ ብሎ ፋቱ እንትን ይልና ዲስቶርትድ ይሆናል። ሶ የባሰ መልክ የማበላሸት ነገር አለው። ሶ አሳምራለሁ ብሎ ሶ በአጠቃላይ በተፈጥሮ የተሰጠንን ነገር እንዴት አድርገን እንጠቀመው የሚለውን ማሰብ የተሻለ ይመስለኛል።